ሩታ ከልቧ ነው የታረቀች ለመታረቅ የፈለገችውም ከኔ ጋር በቃ ሁሉ ነገር ከልቧ ነው። ለምንድን ነው እንደዚህ ሞኝ ያደረገች ግን? ወይኔ ያ ሁሉ ነገር ያ ሁሉ ይወጣል፣ ያ ሁሉ የወረደው ነገር በአንድ ጊዜ ይረሳል። እሺ አንድ ጥያቄ ልጠይቅህ። ያ ሁሉ ነገር ስታደርግ ዛሬ ምን መጥቶ ነው ልቧን የገዛው? ምን ተፈጥሮ በዛች ቅጽበት ውስጥ? ቢያንስ ጋሽዬ መልሷት ቢሆን እውነትም በቃ ጋሽዬ መልሷት ነው አባት ነው መልሷት ነው ይባላል። አብርሽ ቢያንስ ቁም ነገሮችን ቁም ብለህ ኤፍሬም ያ ሁሉ ነገር ያ ሁሉ ተለፍቶ ያልተመለሰች ይሄን የዋህነት እስከመች ነው? የዋህነት ይበቃል። እስኪ አንዳንድ ንቃ እንዴ! ሁሌ አንተ እንደዚህ ለእስር ያደረሰች ልጅ አሁን በአንዴ ስትታረቅ አባቴ ምናምን ስትል ምንም አጠረጥር። እኔ እኮ አሁን እሷ ላይ መጥፎ ነገር ምናምን አስብ አይደለም ግን አስብ ነው ያልኩህ። የዋህነህ በቃ አስብ። የዋህነት ግን ይበቃል። እኛ እኮ ሙጥኛ አንልብህም። አጠገብ ላይ ሆነ አትውጡም ስትለን አንወጣም አንልህም። አንተ ፍላጎት ሳንተገብር እንትን አንልም። ግን የዋህነት ይበቃል። በቃ እንዴ ትላንትና ከትላንት ወዲያ ያሳሰረች ልጅ አሁን መጣ አባቴ ስትል አይከብድም? ሄርሚ በቃ ችግር የለውም በእናትሽ ሂዱ በቃ። የምርክን ነው አብርሽ? ከልብ ነው እንደዚህ የምትለው? ግን ደህና ነህ? ቆይ የምልህ አብረሃት ምግብ በልተሃል? አብረሃት ምግብ የሆነ ውሃ ነገር የሆነ ምናልባት ወይ ወጣ ስትል የሆነ ያደረገችብህም ነገር ያለ እየመሰለኝ ነው። እንደዚህ ባንዴ ልብ ሩታ እንደዚህ አንቺ እንደምትያት አይነት ሰው አይደለችም። አልገባክም? ይገባኛል። በደንብ ነው የሚገባኝ። አንቺ እንደምታስቢያትና አንቺ እንደምትያት አይነት ሴት አይደለችም ሩታ። ቅናት አሳብዷት እልህ ይዟት ነው እንጂ ፈልጋህ ወዳህ አይደለም። ለምን አይገባህም? ለምን የሚወድህን የሚያፈቅርህን የሚያከብርህ እዚች ጋር ከጎንክ አሁንም እንደዛ የፋኝ አሁንም እንደዛ እንትን እያልከኝ ትዕግስቴን ለምን ታስጨርሰኛለህ አብርሽ? እኔም እኮ ሰው ነኝ አይደል እንዴ? ለምን የሚወድህን የሚያከብርህን ሰው እኮ ከሚወደው ከሚያከብረው ከሚያፈቅረው ደስተኛ ከሚሆን ሰው ጋር አይደል የሚኖረው? ሁሉም ነገር እኮ መቅረት ካለበት ይቀራል። የሚሆነው ነገር ነው እንጂ እኮ የማይሆነው ነገር አይሆንም አይደል እንዴ አብርሽ? ስለዚህ እሱ አላማዋን እየነገርን ነው። ቢያንስ ቆም ብለህ እንዴ ምንም ስለ ሩታ ሲባል እኮ እንዴ ሰው ናት አይደል እንዴ? አንተ እኮ 100% ሰው ናት እያልክ ነው። በቃ 100% ምንም አትሆንም እያልክ ነው። ሁኔታክ እንደዛ ነው። በዚህ ልክ ነገሮች ለምን እንትን እንዳለ ካላቅም፣ ግን ደግሞ እኔንም ቢሆን ቢያንስ ይሄን ስልፋት አያሳዝንም?